ባለፈው ሳምንት የለመዳችሁትን ነገር አስቀርቻለሁና ሁላችንም ተነስተን አጠገባችሁ ያለውን ሰው ሰላም ማለት እንዳትረሱ። ጌታ ይመስገን። አንድ እናት መጥተው አንድ ያስቀረህልን ነገር አለ ሲሉ እግዚአብሔር ቃሉን እንዲያስተምረን እንጸልያለን። እግዚአብሔር በቃሉ እንዲናገረን ለሁላችንም እንጸልያለን። ይሄ የተለመደ ስለሆነ ሳይሆን ሁላችንም እግዚአብሔር አይኖቻችንን ካልከፈተ ቃሉን ማየት አንችልም። ልባችንን ካልከፈተ መስማት አንችልም፣ መለወጥም አንችልም። ስለዚህ ሁላችንም እግዚአብሔር ሆይ ዛሬ እንደሌላው አይነት ቀን እንዲሆን አልፈልግም፣ በህይወቴ ላይ አንድ ነገር እንድትጨምርልኝ እፈልጋለሁ ብለን እግዚአብሔርን እንለምነዋልና ሁላችንም እንጸልያለን። ማንም ሰው የማይጸልይ አይኖር፣ ሁላችንም እንጸልያለን። አምላካችን እግዚአብሔር ሆይ በመካከላችን ስላለህ እናመሰግናለን። አንተ አባታችን ነህ። አንተ ደግና ቸር የሆንክ አምላካችን ነህ። አንተ ደግሞ ቅዱስ አምላክ ነህ። እግዚአብሔር ሆይ ከፍ ከፍ እናደርግሃለን። ዛሬ ሕዝብህ በፊትህ ተሰብስበናል። እግዚአብሔር አባት ሆይ ለእያንዳንዳችንን የሚያስፈልገንን የምታውቅ አንተ ነህ። ሕዝብህ አንተን ብቻ ፈልጎ መጥቷል። እግዚአብሔር ሆይ እኔ በዚህ ቦታ አንተን ብቻ ፈልጌ መጥቻለሁ። አባት ሆይ ከማልቀው በረከትህ ከማይቋረጠው ድምፅህ በኢየሱስ ክርስቶስ ስም ለእያንዳንዳችን ተናገር። እግዚአብሔር ሆይ ዛሬ ስንወጣ ከዚህ ቦታ አንተን ነክተን በአንተ ተነክተን ከአንተ ጋር ተገናኝተን እግዚአብሔር ሆይ ታላቅነትህን፣ ቸርነትህን፣ ፍቅርህን ቀምሰን እንድንወጣ በኢየሱስ ክርስቶስ ስም እለምንሃለሁ። እግዚአብሔር አባት ሆይ በጌታ በኢየሱስ ክርስቶስ ስም የትኛውም አይነት ቃልህን እንዳንሰማ የሚያደርገን ነገር ሁሉ፣ የሚረብሸን ነገር ሁሉ በጌታ በኢየሱስ ክርስቶስ ስም ጸጥ ይበል። እግዚአብሔር ሆይ ለሕዝብህ የሚያስተውልበትን ልብ በኢየሱስ ስም ስጥ። መንፈሳዊ ጆሮዎቻችን የተከፈቱ ይሁን። እግዚአብሔር ሆይ ትዕቢታችንን ከእኛ ገላግለን። አባት ሆይ ስንሰማ በእርግጥ አንተ እንደምትናገረን እያሰብን በፍጹም ፍርሃት፣ በፍጹም መንቀጥቀጥ፣ በፍጹም ፍርሃት መስማት እንድንችል እርዳን። እግዚአብሔር ሆይ እኔንም ከስህተት ጠብቀኝ። ለሕዝብህ መናገር ያለብኝን ብቻ መናገር እንድችል እግዚአብሔር ሆይ ቃልህን በአንደበቴ ላይ አድርግ። እግዚአብሔር ሆይ ስለሰማህን ተመስገን። ከፍ ከፍ እናደርግሃለን በጌታ በኢየሱስ ክርስቶስ አሜን። ሁላችንም እንቀመጣለን። የማቴዎስ ወንጌል ምዕራፍ 22 ነበር የጀመርነው ባለፈው ሳምንት። እንደ መነሻ አድርገን የጀመርንበት ጥቅስ ያ ነበር። ባለፈው ሳምንት የሄድንበትን ሁሉንም ነገር አንነጋገርም፣ ግን ስንቶቻችሁ ወደኋላ ሄዳችሁ ስብከቱን ማዳመጥ ይቻላል ብዬ አስባለሁ እንደሚቀዳ ስለማቅ። ስለዚህ ገብታችሁ እናንተ ወደኋላ ተመልሳችሁ እንድታዳምጡት እመክራለሁ። ግን የተነሳንበት በማቴዎስ ወንጌል ምዕራፍ 22 ከ34 ጀምሮ እስከ ቁጥር 40 ባለው ጥቅስ ነው። ይሄ ጥቅስ ላይ ይሄንን ፓሴጅ ወይም ይሄንን መልእክት ምናልባት አራተኛ ሳምንታችን ላይ በደንብ እናየዋለን፣ ወይም ሶስተኛ ሳምንታችን ላይ፣ ግን ዛሬ ማንቤላችሁ ማለት እፈልጋለሁ። ፈሪሳውያንም ሰዱቃውያንን ዝም እንዳሰኛቸው በሰሙ ጊዜ አብረው ተሰበሰቡ።
ከእነሱም አንድ ሕግ አዋቂ ሊፈትነው መምህር ሆይ ከሕግ ማንኛይቱ ትእዛዝ ታላቅ ናት ብሎ ጠየቀው። ኢየሱስም እንዲህ አለ፣ ጌታ አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም አሳብህም ውደድ። ታላቂቱና ፊተኛይቱ ትእዛዝ ይህች ናት። ሁለተኛይቱም ይህችን ትመስላለች፣ ባልንጀራህን እንደ ነፍስህ ውደድ የምትለው ናት። በእነዚህ በሁለቱ ትእዛዛት ሕጉም ሁሉ ነቢያቱም ተሰቅለዋል። ይህ የእግዚአብሔር ቃል ነው። ክብር ለእግዚአብሔር። ስንነጋገር ምን አለን? ጌታ ኢየሱስን መታችሁ ብትጠይቁት፣ ጌታ ኢየሱስ ዛሬ ሊገለጥ ብትጠይቁት፣ መጽሐፍ ቅዱስ ውስጥ ካሉት ሕጎች በሙሉ ትልቁ የትኛው ነው ብትሉት የሚመልስላችሁ መልስ ምንድን ነው? ትልቁ ፊተኛው ይህ ነው። የመጀመሪያው ይሄ ጌታ አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሀሳብህ ምን አድርግ ውደድ። ሁለተኛይቱ የመጀመሪያዋን የምትመስለዋ ባልንጀራህን እንደገዛ ነፍስህ አድርገህ ምን አድርግ ውደድ የምትልች። በእነዚህ ደግሞ በሁለቱ ነቢያትም ሕግም ምን አድርገዋል? ተሰቅለዋል። ምን ማለት ነው? እነዚህ ሁለቱን ካደረጋችሁ ሌሎቹን ትእዛዞች ለመፈጸም መታገል የለባችሁም። ባይ ዲፎልት ሌሎቹን ሁሉ ምን ታደርጋላችሁ? ትፈጽማላችሁ ይለን እና ከዛ ውስጥ አንስተን ያወራነው እግዚአብሔር አምላካችንን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ሀሳብ ዘዳግም ምዕራፍ 6 ላይ ሄደን ከመጀመሪያ የጀመረች ፊተኛም ትእዛዝ ስለሆነች በፍጹም ኃይላችን ስለ መውደድ ነበር ያወራነው ትዝላችሁ ከሆነ። ከዛ እንደ አንድ ምሳሌ አድርገን የኢዮብን ሕይወት የሙሴን ሕይወት አይተናል። እግዚአብሔርን አምላክ አደረገልንም አላደረገልንም ምን ስለማድረግ ስለመውደድ፣ በሁኔታዎቻችን ውስጥ እግዚአብሔርን ብቻውን ስለመውደድ ሲወት ከኔ ጋር እግዚአብሔርን ብቻ ስለመውደድ፣ እግዚአብሔርን በከንቱ ስለመውደድ፣ በከንቱ ያለምንም የተለጠፈ ነገር የሚለጠፉትን ነገሮች የሚጨመሩትን ነገሮች እግዚአብሔር አያደርግልንም ማለት አይደለም። ባይደረግልንም ባያድነንም እንኳን እሱ ብቻ ስለማምለክ፣ ቢገለኝም እንኳን እሱን ምን አደርጋለሁ እጠባበቃለሁ ስለማለት የኢዮብ ሕይወት ካያችሁ እነዚህ ነገሮች ነበር ያየ ነው። ግን አስታውሱ፣ እግዚአብሔርን ካላወቅ ነው ልንወደው ምን አናደርግም አንችልም። አውቀንም ስለጨረስን ደግሞ አይደለም የምንወደው፣ እየወደድነው ምን እናደርጋለን እናውቃለን። በጣም ምስጢር ነው ነገሩ። ስለዚህ ነው ከኢዮብ ሕይወት ውስጥ አንድ ታሪክ ያነሳ ነው። የመጽሐፍ ቅዱስ ሰዎች ባለፈው እንደነገርኳችሁ ሕይወታቸው ሁል ጊዜ እኔን ይኮንነኛል፣ ይገስጸኛል። ምክንያቱም እንደነሱ እግዚአብሔርን ስወድ ራሴን ምን አላደርገውም አላገኘውም። ያን ያህል እግዚአብሔርን ስወደው አላይ። አንዳንድ ጊዜ ከእግዚአብሔርን መውደድ ጋር የሚተካከሉ ነገሮች በሕይወቴ ገብተው ጊዜን ሲወስዱ ምን አደርጋለሁ አያለሁ። እኔ ብቻ ነው ወይስ እናንተም ጭምር ናችሁ? እንደዚህ ችግር የለም። በኋላ ላይ እናንተም እንደሆናችሁ አብረን እናያለን። እንደዚህ አይነት ነገሮች አሉ። ከእግዚአብሔር ፍቅር ጋር እግዚአብሔርን ከመውደድ ጋር ፓሽኔትሊ እግዚአብሔርን ከመከታተል ጋር እግዚአብሔርን ከመፈለግ ጋር የማይሄድ አይነት ሕይወት ራሴ ላይ አያለሁ። ለዚህ ነው የኢዮብ ሕይወት ባልፈልገውም መከራውን አልፈልገውም፣ ዛሬም አልፈልገውም፣ ነገም አልፈልገውም። እኔን ግን ምን ያደርገኛል? ይገስጸኛል። አንዳንድ ጊዜ ፊት ለፊቴ ይመጣና ምን ያደርገኛል? እንዴ እነ ኢዮብ በብሉይ ኪዳን ውስጥ መስቀል ክርስቶስ የሚባለውን ሳያውቁ ይህን ያህል መሰጠት፣ ይህን ያህል ለእግዚአብሔር መሆን ሳይና እኔ ራሴን ሳየው ምን አይነት የማይገባኝ ሰው ነኝ እላለሁ። እንደ አገልጋይ ነው ነገራችሁ እያገለገሉ ምናልባት ድሮ ጀምሮ የሚያውቁኝ አንዳንድ ሰዎች አግኝቻለሁ ከትምህርት ቤት ጀምሮ እና ከ25 ዓመት በላይ ምናልባት እግዚአብሔር ቤት ውስጥ አገልግያለሁ እና በጣም ስቲል እስካሁን የሚያታግለኝ ነገር ጥያቄ ይህን ነው። እግዚአብሔርን በከንቱ ትወዱታላችሁ? እግዚአብሔር እናንተን
ቢወራረድባችሁ ልክ እንደ ኢዮብ ቢወራረድባችሁ ስለ እናንተ በምንም አይነት መንገድ ውስጥ ይሄ ሰው ቢያልፍ በምንም አይነት ሁኔታ ይሄ ሰው ቢያልፍ እኔን አይሰድብም፣ በእኔ ላይ ክፉ ነገር አይናገርም፣ እኔን ሁሉ ጊዜ ጻድቅ ነው ብሎ ይቀጥላል ብሎ በእኔና በእናንተ ሕይወት ሊወራረድ ይችላል ወይ? እንግዲህ ይሄ ጥያቄ መልስ አላገኘንለትም፣ ግን እያወራን እያሰብን እንሄዳለን። ክብር ለእግዚአብሔር፣ ክብር ለእግዚአብሔር። ስለዚህ ምንድን ነው የምናደርገው ዛሬ? ወደ ኋላ ደግሞ ሄደን አሁንም ከብሉይ መጽሐፍ ውስጥ ሁለት ከብሉይ የሚቀጥሉት 2 ሳምንት ደግሞ 2 ከአዲስ እናያለን። ግን ከብሉይ መጽሐፍ ውስጥ አሁንም እግዚአብሔር ሲገለጥ በማንነቱ ሰዎች እንዴት ይወዱት እንደነበር እንድታዩ አንድ የተገለጠበትን ስፍራ አብረን እንድናይ እፈልጋለሁ። ክብር ለእግዚአብሔር። እግዚአብሔር ማን ነው ወይ? ልንወደው ከፈለግን ልናውቀው ምን ያደርጋል? ይገባል። ክብር ለእግዚአብሔር። ደሞናችሁ አማን ነው ሁሉ ነገር። ክብር ለእግዚአብሔር። ኢሳይያስ ምዕራፍ 6 ላይ እንሄዳለን። እንድንወደው ከፈለግን ልናውቀው ምን ያደርጋል? ይገባል። እንድናውቀው ከፈለግን ደግሞ ልንከተለው ምን ያደርጋል? ይገባል። እየተከተልነው እናውቀዋለን፣ እያወቅነው ምን እናደርጋለን? እንወደዋለን። አውቀን የምንጨርሰው አምላክ አይደለም። እንደዛ ከመሰለን በጣም ትንሽ ሰዎች እንደሆነን ዛሬ በሚገባ ተረድተን እንወጣለን። ያን ያህል እውቀት የለም። ከኔ ጋር ናችሁ? የምናወራላችሁ እግዚአብሔር፣ እኔ የማወራላችሁ እግዚአብሔር፣ መጽሐፍ ቅዱስ ላይ የማየው እግዚአብሔር በጣም ትልቅ ነው። ክብር ለእግዚአብሔር። የኔና የእናንተ ይቅርታ ቋንቋ ስጠቀም በጣም ግልጽ ነው ሳወራ ብያለሁ። መርካቶ ውስጥ ነው ያደግኩት እና አንዳንድ ጊዜ ታገሱ መርካቶ ያውም ጎጃም በረንዳ አካባቢ ነው ያደግኩት። ካደግኩ በኋላ ያን ሰፈር ላለማየት ወደ ቦሌ ሄጄ ብዙ ዘመን ቆይቻለሁ። ግን መርካቶ ውስጥ ነበር የመጀመሪያው እድገት እና ምን ልፈልጌ ነው የኔና የእናንተ ቺሚጢ ኦቾሎኒ የምታክል ጭንቅላት ዲግሪ ብቻባት ፒኤችዲ ብትይዝ እግዚአብሔርን የሚያን አይደል? ክብር ለእግዚአብሔር። ይሄ ማለት ስንፍናን እየተናገርኩ አይደለም። ጥሩም ተማሪ ነበርኩ። በነበርኩበትም ትምህርት ቤት ቢ አልነበረኝ። ስጨርስም ኤ ጨርስ ዩኒቨርሲቲ ከነበርኩበት ትምህርት ቤቶች ምን እያልኳችሁ ነው? ይሄ ማለት ግን እግዚአብሔርን አውቄ ጨርሻለሁ ማለት ቋንቋዎች አቅንቻለሁ፣ ራይት አቅንቻለሁ፣ ግሪክ አቅንቻለሁ። ይሄ ማለት መጽሐፍ ቅዱስን ላነብ እችላለሁ። እግዚአብሔርን ግን አውቃለሁ ማለት ትልቅ አምላክ ነው እያልኳችሁ ነው ያለው። ትልቅ አምላክ ነው። ልናገለግለው እንችላለን። የምናገለግለው በተገለጠልን ትንሽ ብርሃን ነው እና እግዚአብሔርን እያሳነሱብኝ ተቸገርኩ። መጽሐፍ ቅዱስ ላይ ከማየው አንዳንደኛ ሰባኪዎች እሱን እናሳንሰዋለን፣ ዘማሪዎች እሱን እናሳንሰዋለን እና ኢሳይያስ ምዕራፍ 6 ላይ አንድ ጊዜ እግዚአብሔር ለኢሳይያስ የተገለጠለትን ቦታ እንድናይ እፈልጋለሁ። ስለ እግዚአብሔር ያለን ኢሜጅ፣ ስለ እሱ የምናውቀው እውቀት ከየት ነው የምናውቀው? ከመጽሐፉ ነው ወይስ ከየት ነው? እና እኔ መጀመሪያው ከመጽሐፉ ነው ብዬ አስባለሁ። ሌሎች ነገሮች ስለ እግዚአብሔር የሚነግሩን ነገር አለ። ከመጽሐፉ የበለጠ ግን የሚነግረን ነገር የለም። የህይወት ተሞክሯችን ስለ እሱ የሚነግረን ነገር አለ። ነገር ግን አሁንም ከመጽሐፉ እንሄዳለን። በኋላ እንደየው እንላለን ብዬ አምናለሁ። መስማትን በጆሮዬ ሰምቼ ነበር፣ አሁን ግን ዓይኔ እናደረገችን እስካሁን ተናግሬያለሁ። ከዚህ ወዲህ አላደርግም፣ ደግሜ አልናገርም። እኔ ወራዳ ሰው ነኝ። እንደዚህ ቋንቋ ታውቃላችሁ? ወራዳ ሰው ልጠይቅ እስቲ ተናገረኝ ማለት እንችላለን። ሀሳብን ይከለከል ዘንድ ምን አያደርግም? አይቻልም። አንተ ሁሉን ቻይ ነህ። ስለዚህ በአመት ላይ እናደርጋለሁ እቀመጣለሁ ማለት እንችላለን። ክብር ለእግዚአብሔር። ኢሳይያስ ምዕራፍ 6 ላይ ነቢዩ ኢሳይያስ እግዚአብሔር
ይናገሩ ከነበሩ ነቢያት ውስጥ አንዱ ነው። የዚህ ሰውዬ ጥሪ ነው እንድናይ የምፈልገው። በዛ በጥሪ ውስጥ የእግዚአብሔርን ማንነት አብረን እናያለን፣ የሰውየውን ማንነት አብረን እናያለን። በሚገርማችሁ አይነት ሁኔታ ኢሳይያስ ምዕራፍ 6 ላይ ካለው ፓሴጅ ጌታ ኢየሱስ ተጠቅሞ ስለ ራሱ አገልግሎት ምን አድርጓል ተናግሯል። በአዲስ ኪዳን ውስጥ ምናልባት በሚቀጥለው ሳምንት የተወሰነ ያችን ፓርት እናያለን። ግን እንድታስቡ እፈልጋለሁ። ይሄ ሰውዬ እንዴት ነበር የተጠራው? ይሄ ሰውዬ ከእግዚአብሔር ጋር ግንኙነቱ እንዴት ነበር? እንዴት ነበር እግዚአብሔር ይህን ሰውዬ የላከው? አንዳንድ ከመጽሐፍ ቅዱስ ውስጥ ያሉ ታሪኮች ሲነግሩን በመጨረሻ ሰዓት ኢሳይያስ እግዚአብሔርን ካገለገለ በኋላ በመጋዝ ተሰንጥቆ እንደሞተ ምን ያደርጉናል? ይነግሩናል። እስከ መጨረሻው ድረስ ታማኝ ሆኖ የእምነት ጀግኖች ከሚባሉት ውስጥ እንዲቆጠር ያደረገው ሰው ከየት ነበር ጅማር? አብረን ኢዮብን ካየን ይህን ሰውዬ የምንመልከት ክብር ለእግዚአብሔር። እንደዚህ ይላል ከአንድ ጀምሮ እስከ ቁጥር 6 ብቻ ነው ማነበው። እንደዚህ ይላል ንጉሥ ዖዝያን በሞተበት ዓመት እግዚአብሔርን በረጅምና ከፍ ባለ ዙፋን ተቀምጦ አየሁት። የልብሱን ዘርፍ መቅደሱን ሞልቶት ነበር። ሱራፌልም ከእርሱ በላይ ቆመው ነበር። ለእያንዳንዱ 6 ክንፍ ነበረው። በሁለት ክንፍ ፊቱን ይሸፍን ነበር፣ በሁለቱም ክንፍ እግሮቹን ይሸፍን ነበር፣ በሁለቱም ክንፍ ይበር ነበር። አንዱም ለአንዱ ቅዱስ ቅዱስ የሰራዊት ጌታ እግዚአብሔር ቅዱስ ቅዱስ፣ የሰማችሁ ነው፣ ቅዱስ የሰራዊት ጌታ እግዚአብሔር ምድር ሁሉ ከክብሩ ተሞልታለች እያለ ይጮህ ነበር። የመድረኩም መሰረት ከጯሂው ድምፅ የተነሳ ተናወጠ፣ ቤቱም ጢስ ሞላበት። እኔም ኢሳይያስም ማለት ነው ከንፈሮቼ የረከሱብኝ ሰው በመሆኔ ከንፈሮቻቸውን በረከሱባቸው ሕዝብ በመካከል በመቀመጤ ዓይኖቼ የሰራዊት ጌታ እግዚአብሔርን ንጉሡን ዓይኖቼ የሰራዊት ጌታ ንጉሡን እግዚአብሔርን ስላየሁኝ ስላዩ ጠፋሁኝ፣ ጠፍቻለሁ፣ ወዮልኝ አልኩ። ከሱራፌልም አንዱ እየበረረ ወደ እኔ መጣ። በእጁም ከመሠዊያው በጉጠት የወሰደው ፍም ነበር። አፌንም ዳሰሰበትና እነሆ ይህ ከንፈሮችህን ነክቷል፣ በደልህም ከአንተ ተወገደ፣ ኃጢአትህም ተሰረየልህ አለኝ። የጌታን ድምፅ ማንን እልካለሁ? ማንስ ይሄድልናል? ሲል ሰማሁ። እኔም እነሆኝ እኔን ላከኝ አልሁ። እንደ ኢዮብ መጽሐፍ በጣም ከምፈራው ፓሴጅ አለ ይሄ መገለጥ። ነቢዩ ኢሳይያስን እግዚአብሔር ምን ያደርገዋል? ይገናኝ። ነቢዩ ኢሳይያስ የእግዚአብሔርን ድምፅ ይሰማል። በዚህ ቦታ ላይ ማን ይላክልናል የሚል ድምፅ፣ ማን ነው እኔን ወክሎ የሚሄድ፣ ማን ነው የኔን ድምፅ ለዚህ ሕዝብ የሚያመጣ የሚል ድምፅ ይሰማል። ነቢዩ መጨረሻውን ስታዩት እኔ ላከኝ ሲል ነው ምታዩ። ክብር ለእግዚአብሔር፣ ክብር ለእግዚአብሔር። ግን እዛ ደረጃ በመድረሱ በፊት ያለፈባቸው ነገሮች ነበሩ። አሁን ልክ እንደ ኢዮብ ታሪክ እግዚአብሔር የኢዮብን ምርኮ ማረከ፣ መለሰለት የሚባለውን መስማት ደስ ይላል። ከዛ በፊት ያሉትን ግን ነገሮች ከባድ ናቸው እና ኢሳይያስ ምዕራፍ 6 ላይ ብታዩት ይሄንን ነው። ቁጥር 1 እና ቁጥር 2 ላይ እንደዚህ ሚል ታገኙታላችሁ። ይሄ መገለጥ
ችግራችን እሱ ጋር አይደለም። ንጉሥ ዖዝያን በሞተበት ዓመት ላይ እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት ይለናል ኢሳይያስ። ንጉሡ ሞቷል። የንጉሡ ዙፋን ባዶ ነው። ነገር ግን አንድ ዙፋን ባዶ የማይሆን ተቀማጭ ያለበት ረጅም ትልቅ ዙፋን አለ፣ ተቀማጭ ያለበት እና ኢሳይያስ ያንን ነበር የተመለከተው በራእዩ። ሃሌሉያ! በረጅምና ከፍ ባለ ዙፋን ላይ የተቀመጠ። ስለ ዖዝያን ታሪኩን ሁለተኛ ዜና ምዕራፍ 26 ላይ ገብታችሁ እንድታነቡት አበረታታችኋል። ዖዝያን መጥፎ ንጉሥ አልነበር። በመጽሐፍ ቅዱስ ውስጥ ምናልባት ከዳዊት በኋላ በጣም የተሳካለት ንጉሥ ማን ነው ካላችሁን ዖዝያን ከ16 ዓመቱ ጀምሮ የነገሰ ንጉሥ ነው። እግዚአብሔርን ስለፈራ እግዚአብሔር የሚሰራውን ሁሉ ያከናወነለት ንጉሥ ነው ዖዝያን። ሁለተኛ ዜና ምዕራፍ 26 ሙሉ ታሪኩን ማንበብ ትችላላችሁ። ለ52 ዓመት ያህል ነግሷል። በጣም ብዙ ዓመት ነው። ስፔሻሊ እዚህ ሀገር በዛ ቤት 4-8 አለበለዚያ 4 ዓመት የሚነገስ በላይ ለእኛ ሀገር አይሰራም ብዙ። ግን 52 ዓመት በጣም ምንድን ነው ብዙ 52 ዓመት። ይሄ ሰውዬ ከጅማሬው ጀምሮ እግዚአብሔርን ከመፍራቱ የተነሳ እግዚአብሔር ጉልበትን ሰጠ። በዙሪያው የነበሩትን ፍልስጤማውያንን ሁሉ ምን አደረገ? አስገዛ። ብዙ መስኖዎችን አዘጋጀ። በሱ ዘመን ይሁዳ በጣም ተሳካላት። ነገር ግን መጽሐፍ ቅዱስ ሲነግረን ሁለተኛ ዜና ምዕራፍ 26 ላይ እግዚአብሔር ዖዝያንን በባረከው ሰዓት እግዚአብሔር ለዖዝያን ባሳካለት ጊዜ ልቡ ኮራ ይላል። የሚያስፈራ ነገር ነው። ግን የብዙዎቻችን ታሪክ ይመስላል። የሆነ ሌላ ሰው አታስቡ። አንድ ኩሩ ሰው አታስቡ። የሆነ ኩሩ ሰው ምን አለበት ዛሬ ቸርች ሊኖር እንዳት ያ ሰውዬ አለ። እናንተ አይደላችሁም። አጠገባችሁ የተቀመጠው ሰውዬ ነው። እናንተ አይደላችሁ። አጠገባችሁ የተቀመጠው ሰውዬ ነው። እናንተ አይደላችሁ። ተወዱኛላችሁ ያስባል። ልቡ በጣም ምን አደረገ? ኮራ። ምን አደረገ? አንድ ቀን ይሄ ሰውዬ እግዚአብሔር ያልሰጠውን ስራ መስራት ፈለገ። እንደ ካህናቶቹ በእግዚአብሔር ቤተ መቅደስ ውስጥ ገብቶ ማጠን ፈለገ። ታስታውሳላችሁ ይሄን እና አንተኛ ይዞ ልክ ሊገባ ሲል ካህናቶቹ ይለምኑት ነበር። ይሄ ለአንተ ምን አላደረገም? አልተሰጠም። ይሄ የአሮን ልጆች ምንድን ነው? ስራ ነው። አንተ ንጉሥ ነህ ማለት ነው። ተላመደው እግዚአብሔር። ወዲያውኑ ይህን እያደረገ እያለ እየተጓተተ እያለ ከካህናቶቹ ጋር ለምጽ በፊቱ ላይ ምን አደረገ? ወጣ። በለምጽ ተመታ። ወዲያውኑ ከመሞቱ በፊት ካህናቶቹ አጣጥፈው ከእግዚአብሔር ቤት ምን አደረጉት? ከመቅደሱ አስወጡት። እስከ ዕድሜ ልኩ ድረስ ከቤት አልወጣም ነበር። ከዛ በኋላ ይሄ ደግ የተባለ ንጉሥ፣ በጣም እግዚአብሔር ያሳካለት የነበረ ንጉሥ፣ ነገር ግን እግዚአብሔርን ምን አደረገው? ተላመደው። የእግዚአብሔር ነገር ቅድስናው፣ የእግዚአብሔር ልዩነት፣ የእግዚአብሔር ትልቅነት ተላመደውና ኖርማል ሆነበት እና ገባ። ማድረግ ፈለገ ሌላው እንደሚያደርገው። ይሄ ንጉሥ ሲሞት ነው ስቲል በእስራኤል ውስጥ ባዶ ዙፋን እያለ ትልቁ እግዚአብሔር በዙፋኑ ላይ ተቀምጧል። ክብር ለእግዚአብሔር። እኔ አንድ ነገር ነግራቸዋለሁ። አንዳንድ ጊዜ ዓለም ላይ የሚሆነው ነገር፣ ሀገራችን ላይ የሚሆነው ነገር፣ እዚህ ሀገር የሚሆነው ነገር አይገባኝ። ትላልቅ ሀያላን የሚባሉ ነገስታቶች አሉ። ስማቸውን መጥራት አያስፈልገኝ። ጠቅላይ ሚኒስትሩንም ጥሩት፣ የትኛውንም
ሱራፌልም ረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁ። የልብሱም ዘርፍ መቅደሱን ምን አድርጎት ነበር? ሞልቶት ነበር። ነው ልብሱ አላለም። ምኑን ያለ? ዘርፉ ያለ። እንዴት ነው ታዲያ? መቅደሱ ያለበት እግዚአብሔር የታየበት መቅደስ አለ። በጣም አስፈሪነቱን የምታየው የልብሱ ዘርፍ እቺ ዘርፏ መቅደሱን ሁሉ ምን አድርጎት ነበር? ሞልቶት ነበር። ከዛ በኋላ ደግሞ ሱራፌልም ከእርሱ በላይ ቆመው ነበር። ስንት እንደሆነ አይነግረንም ቁጥራቸው። ሱራፌል ይላቸዋል። እነዚህ የሚንበለበሉ እሳት፣ የዕብራይስጡ ቃል ቦታ ላይ ያለው ትርጉም ነው። የሚንበለበል እሳት መላእክቶች ናቸው ወይም ከሰው ውጪ ናቸው፣ ነገር ግን ከእሳት የተሰሩ ናቸው። ቆመው ነበር አለ። እና ደግሞ በጣም እንድታስቡ ትፈልጋለሁ። እነዚህ እዚህ ቦታ ላይ ያሉት እነዚህ ከእሳት የተሰሩ ፍጥረቶች 6 ክንፍ ነበራቸው አለ። ቁጥራቸውን አይነግረንም። 6 ክንፍ ነበራቸው። 6 በሁለቱ ፊታቸውን ይሸፍናሉ። ፊት የእግዚአብሔር ፊት አለ፣ የራሳቸው። በሁለቱ ምናቸውን ይሸፍናሉ? እግራቸውን ይሸፍናሉ። ምን አይነት ስዕል ለመስራት እንኳን ያስቸግራል። በሁለቱ ደግሞ ምን ያደርጋሉ? መቅደሱ ውስጥ ነው የምታያት። ከዛ በኋላ ምንድን ነው የሚሉት? አያዩትም። ፊታቸውን ይሸፍነውታል። በሱ ፊት የተገለጠ ምንም አይነት አካል የላቸው። እግራቸውን ይሸፍነዋል። እየበረሩ አንዱ ሱራፌል ለሌላው ሱራፌል ወደዛ ወደ ትልቁ ወደ ተቀመጠው እያመለከቱ ምን ይላሉ? ቅዱስ ድገሙት። ቅዱስ አሁን ድገሙት። ቅዱስ የሰራዊት ጌታ እግዚአብሔር፣ ምድር ከክብሩ ምን አድርጋለች? የተነሳ ተሞልታለች እያሉ ይጮሁ ነበር። ጩኸታቸው ማንን? ቅዱስ 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 የሰራዊት ጌታ እግዚአብሔር፣ ምድር ከክብሩ ተሞልታለች እያለ ይጮሁ ነበር። የመድረኩ መሰረት ከጨዋዩ ድምፅ የተነሳ ተናወጠ፣ ቤቱም ጢስ ምን አደረገበት? ሞላበት። ይሄ ሰማያዊ የሆነው አምልኮ ነው የምታዩት። ቅዱስ 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 ኦዚያን በሞተበት ዓመት ቅዱስ 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 ፊቱን አያዩትም። እግራቸውን በእነሱ ፊት የተገለጠ አይደለም። እየበረሩ በሁለት ክንፍ አንዱ ለአንዱ ምን ያደርጋል? ይጮሃል። ምድሪቱ ምን ታደርጋለች? ትናወጣለች። መቅደሱ ጢስ ይሞላል። የሚሉት አንድ ነገር ብቻ ነው። ሆሊ ሆሊ ሆሊ። የዚህ ሰውዬ ጥሪ የሚጀምረው ከዚህ ነው። ይሄንን ቅዱስ የሆነ እግዚአብሔር ከማየት፣ ይሄንን ትልቅ የሆነ እግዚአብሔር ከማየት፣ ረጅምና ከፍ ባለ ስፍራ ላይ የተቀመጠውን እግዚአብሔር ምን ከማድረግ ከማየት ይህን ስታዩ የእኔና የእናንተ አምልኮ ሚጢጢ ነው። እኔና እናንተ እሱን ልናመልክ ለእሱ ልንዘምር እሑድ ስንመጣ አንድ ነገር እንድታስቡ እፈልጋለሁ። እኔና እናንተ ከመኖራችን በፊት፣ አያቶቻችን ከመኖራቸው በፊት፣ ሰማይና ምድር ከመኖሩ በፊት throughout eternity በዘላለም ውስጥ ሁል ጊዜ ሳይቋረጥ ቅዱስ ቅዱስ ቅዱስ
ክፍል ነው ያነበው። ምዕራፍ 4 እና ምዕራፍ 5 ራእይ ላይ ስንት እንደሆኑ አናውቅም። ራእይ ምዕራፍ 4 እና 5 ላይ ያሉት ሰዎች ያሉት መላእክቶች በዚህ ራእይ ሲገለጥለት ለዮሐንስ ሲገለጥለት እግዚአብሔር በዙፋኑ ዙሪያ አላፍ ጊዜ አላፋት 10,000 times 10,000 ያ ብቻ አይደለም። የሚገርሙ አይነት እንስሶች ምን እንደሆኑ አናውቅም። አንዳንዶቹ የሰው መልክ አላቸው፣ አንዳንዶቹ ጥጃን ይመስላሉ፣ አንዳንዶቹ ንስርን ይመስላሉ፣ አንዳንዶቹ ምንን ይመስላሉ? አደረሳ ይመስሉ ያንን ዙፋን ያያል ዮሐንስ። ከዛ በዙሪያው ደግሞ 24 ሽማግሌዎች አሉ። የራሳቸው ምን አላቸው? ክራውን አላቸው፣ አክሊል አላቸው። እዛ ቦታ ላይ ምዕራፍ 4 እና ምዕራፍ 5 ተመልከቱ። እነሱም የሚሉት ይሄ ነው። ይጮሃሉ። ምን ይላሉ? ቅዱስ ቅዱስ ቅዱስ። ግቡና አንዱት ምዕራፍ 4 እና ምዕራፍ 5። ይሄ ሲሰማ እያንዳንዱ ሽማግሌዎች ያወጡና በፊቱ ምን ያደርጋሉ? ደፋል። ታላቅ እግዚአብሔር ኢንፊኒትሊ የትኛለኔ ምንም መደብ ልታዘጋጁለት ቁጥር ልታዘጋጁለት ምን አታደርጉ አልችልም። እና ይሄንን ሳይ ዝማሬ ሲከብደኝ ሳይ መዘመር ሲከብደኝ ሳይ አፌ መክፈት ሲያቅተኝ ከዚህ ከእግዚአብሔር ጋር በየቀኑ በጸሎት መገናኘት ሲያቅተኝ ሳይ በእርግጥ ይሄን እግዚአብሔር አውቃለሁ ብዬ ማሰባቸው ዛሬ ዝማሬው ጥሩ አልነበረም ስል አሲፍ ዝማሬው ለኔ የተዘመረ ይመስል አምልኮ ጥሩ አልነበረም ዛሬ የአምልኮ ቀማሽ ሲሆን የኔና እናንተ አምልኮ ይሄንን ቅዱስ እግዚአብሔር ጋር ሲወጥ ቅዱስ ነው። ታሙ ከነገር ቅዱስ አጠገባቸው ያለውን ሰው እሱ በፊት ላይ ቅዱስ ቅዱስ የሰራዊት ጌታ እግዚአብሔር ምን ማለት ነው? ይሄ ቅዱስ ብለን ስናወራ ይሄ እግዚአብሔር ይሄ ትልቁ እግዚአብሔር እንድንወደው የተጠራ ነው። እግዚአብሔር ስህተት ሰርቶ ምን አያደርግም? ኃጢአት በሱ ዘንድ የለም። ይሄ እግዚአብሔር መልካም ነው። ምንም ነገር ከሱ ቁጥጥር ውጭ አይደለም። ምድር ከክብሩ የተነሳ ምን አድርጋለች? ተሞልታለች። መልስ እንኳን ባላገኝ ምድር ላይ ስለሚሆነው ነገር ሉዓላዊ እግዚአብሔር ያን ብቻ ግን ማለት ያለን ቅዱስ ብዬ ሳስቀምጥ ሆሊ የሚለውን ቋንቋ ስጠቀም ለእግዚአብሔር እዛ ቦታ ላይ ያለው የዕብራይስጥ ቃል የተለየ ማለት ነው። ሲበልጥ ግን ልዩ ወርድ ይህ አዘር ምንለው ነው እግዚአብሔር እኛን አይመስልም። እርሱ በመልኩ እንደ ምሳሌው ፈጠረን ማለት እሱ የእኛ መልክና ምሳሌ ነው ማለት አይደለም። አልሰማችሁም? እሱ በመልኩ እንደ ምሳሌው ፈጥሮናል ማለት እሱ እኛን ቁጭ ይመስላል ማለት የተለየ ነው። በጣም ትልቅ እንደሆነ የሚሰማን ሰዎች ካለ አንዳንዴ በጣም ማን ሴንተር የሆኑ ሰው ተኮር የሆኑ ትምህርቶች አሉና ብዙ ጊዜ አጠገባችሁ ያለውን ሰው ይህንን በለው እንዳንተ የለምናምን ስትባሉ ተጠንቀቁ። ጭብጨባ ሲበዛላችሁ በጣም ተጠንቀቁ። የአምልኮት የምስጋና የኔና የእናንተ የውዳሴ ሴንተሩ ቅዱስ 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 እግዚአብሔር ፓስተራቸው አይደል? እርግጠኛ ነኝ ይስማማል። ከተስማማ ይሄ እውነት ነው። ይስማማል እያልን ስማማ ማይስማሙ መጋቢዎች አሉ። ሁልጊዜ ሴንተር መሆኑ የሚፈልግ ሁሉም ነገር ነው። መሪዎቻቸው
ልጆች ያጋጥሟቸዋል። ዘሌዋውያን ላይ አንዳንድ መጽሐፍ ቅዱስ ክፍሎች ሳነብ የሚጨንቁኝ ባለፈው እንደነገርኳችሁ ክፍሎች አሉ። ዘሌዋውያን ላይ የምታዩቸው ምዕራፍ 10 ላይ የኤሊ ልጆች ያደረጉት ታሪክ ታስታውሳላችሁ። ተላመዱት። አባታቸው ካህን ነው። ክህነት ቤት ውስጥ ነው ያደጉት እና አንድ ቀን እግዚአብሔር አቅርቡ ያለውን እሳት አቀረቡ፣ መስዋዕት አቀረቡ። እሳት ከመሰዊያው ወርዶ ምን አደረጋቸው? በላቸው። የሚያስፈራት አንላመደው ይህን ቅዱስ እግዚአብሔር እመኑ። ይሄን አትላመዱት ፕሊዝ። ስፔሻል አገልጋዮች የሆኑ ብዙ እንላመደዋለን፣ እናውቀዋለን። ጥቅሱ የቦታ እንዳለ እናውቃለን። በእግዚአብሔር ቤት ብዙ የቆያችሁ ሰዎች አትላመዱ። ስናውቀው እየፈራነው ልንሄድ ይገባል፣ እየወደድነው ልንሄድ ይገባል። ክብር ለእግዚአብሔር። ስናውቀው ልንፈራው፣ ትልቅነቱ የበለጠ እየገዘፈብን ልንሄድ ይገባል። ዛሬ እኔና እናንተ ቁጭ ያልነው እዚህ ቦታ ላይ ምን ሳንሆን ከምሕረቱ የተነሳ ነው። ቅድም ወንድሜ እዚህ ቦታ ላይ ሲናገር ሳይ ስለ ነፍሰ ገዳይ እያለ ራሱን ሲጠቅስ የትህትና ቋንቋ አለ። ሁላችንም ነን። ትሁት ለመሆን አለ ምናምቻችን በቃ ትሁት ለመሆን እኔ ጥሩ ሰው ውስጤ ጥሩ ሰው ነው እንኳን የእሱን ቅድስና ካያችሁት የእኛ ጉዳይ ይታየናል። ፈንቱ እኔ ያልኩት ከእሱ ምሕረት የተነሳ ነው። በሕይወቴ ያደረግኳቸውን መጥፎ ነገሮች እግዚአብሔር ለእናንተ ያሳያችሁ እዚያ ተቀመጡ። እኔም የእናንተን ባየሮቱ ነው ቦታው ምሕረቱ ሲወልገና ምሕረቱ ቸርነቱ ቅዱስ የቅድስናውን ልክ የምታዩት እኮ አንዲት ትእዛዝ ነበረች። ይህን ሁሉ ያቺ ትእዛዝ መተላለፍ ነበረች። ይህን ሁሉ መዓት በዚህ ምድር ላይ ያመጣችው ምዕራፍ 3 ላይ ዘፍጥረት ምዕራፍ 3 ስንት ትእዛዝ? አንድ አላፈረሳችሁም እናንተ? እኔ እዚህ ላቸው ጌታ ኢየሱስ ሲናገር ግቡ ወድቆባቸው ስለሞቱ ሰዎች መጥተው ሲጠይቁት፣ ጲላጦስ ደማቸውን ስለደባለቀባቸው ሰዎች መጥተው ሲጠይቁት ትዝ ይላችኋል ያሉት ነገር እነዚህ ከእናንተ የበለጠ ኃጢአተኞች ስለሆኑ መስላችኋል የደረሰባቸው። ዛሬ የሚደንቀው መዓት እኛ ላይ አለመውረዱ ነው። እየሰማችሁ ነው? መልሱ አንድና አንድ ነው። ማን ነው? ሲወገድ ጋር ምሕረቱ። ምክንያቱም እሱ ምንድን ነው? ቅዱስ ነው፣ ልዩ አምላክ ነው። ዝም ሲለን ጭጭ ሲለን እጅ በእጅ ሳንቀጣ ስንቀር አንላ የሰማት ነገር የፈለግነውን ነገር ስንል የፈለግነውን ነገር ስናረግ አንላመደው። ወይ እግዚአብሔር መዝሙር 50 ላይ ገብታችሁ ቤታችሁ አንቡ። በቅንፍ 50 ላይ እግዚአብሔር እንደዚህ ነበር ያለ ያንተን መስዋዕት ምን አላደርግም አልፈልግም። እንስሶቹ በተራራ ላይ እንስሶች የማን ናቸው? የእኔ ናቸው። ምድርና ሞላ ሰማይ ምድርና ሞላ ምድርና ሞላ የማን ነች? የእኔ ነች። ከዛ ወረድ ብሎ እንደሚል ታውቃላችሁ። ዝም ስላልኩ እንዳንተ የሆንኩ መሰለ። አንዳንዶቻችን የእግዚአብሔር ጸጥታ ቃላቸው ነው። ይህንን ነገራቸው ለምንድን ነው? ቅዱስ ስለሆነ እንቅጩ ይሄ የብሉይ ኪዳን እግዚአብሔር ከአዲስ ኪዳን የተለየ አይደለም። በአዲስ ኪዳንም ያው እኔ ማጸለያቸው ጸሎቶች አሉ መፈራቸው። ለምሳሌ ክቡ ይውረድ ምናምን የሚባሉ ጸሎቶች ይፈራሉ። ፈራለሁ አትጸልዩ ማለት አይደለም። ጸልዩ እንጸልዩ፣ ግን እየፈራን እንጸልዩ። ያና የሚያሰብራ ጉዳይ ቢኖር ቤተክርስቲያናችን አስቡ። ሁልፊቱን ባዶ ምን ያደርጋል? እነዚህ ሰዎች ክፉ ሰዎች አይደሉም። ሀና ያሰብራ ክፉ ሰዎች አይደሉም። እመኑ፣ ከብዙዎቻችን የተሻለ ሰጪዎች ናቸው።
እና ቤትም የለም ብዙ ጊዜ ይበላ ገና አላለቀም። እነዚህ ሰዎች ደግ ናቸው። 10% አይደለም የሚሰጡት። ስንት ፐርሰንት ሰጥተዋል? እኩሌታውን 50%። ችግሩ ምንድን ነው? 50% ሰጥተው 100% ነው የሰጠነው አሉ። ስንቶቻችን ከነሱ የባሰ መጥፎ ነገር አድርገናል? አስሯንም እንወስዳለን። ምን ችግር አለ? ከኔ ጋር ናቸው ብሎ ምን ማለት ነው? እኔ መላእክቶች ናቸው እንዴት ያለ ክንፋቸው አልታይም። ግን ሁላችን እኔ ማስተር ስለነበርኩኝ ብዙ ዓመት አውቃለሁ። ኮንቲኒየስሊ ለእግዚአብሔር ቤት በትጋት የሚሰጡ ሰዎች በቤተክርስቲያን ውስጥ በጣም ትንሽ ናቸው። አላውቅም ስለ አንጾኪያ ሰምቼም ስለማላውቅ፣ ግን ፐርሰንቴጅ ይውጣ ከሜምበሮች ውስጥ ምን ያህል ሰው ፌስፉሊ ለእግዚአብሔር ቤት እንደሚሰጥ መሰቢያ ታሪክ ይመጣ አለብን። አንዳንድ ጊዜ እግዚአብሔር ክብር የእግዚአብሔር እነዚህ ትልቅነቱ ግዝፍና ሲገለጥ የሚሆኑ ነገሮች ከባድ ናቸው። መጽሐፍ ቅዱስ ውስጥ በሰንበት እንጨት ስለለቀመ የተገደለ ሰው አለ። ምድር ተከፍታ ያወጣቻቸው ሰዎች አሉ። ስትሰሙ አሁንም ስለ ሌላ ሳትስሙ ስለማን ነው ማወራው? ቅዱስ ነሱ የተለየ ነው። እኛ ጋር እድል ነው ለሱ ስንዘምር፣ እድል ነው እሱን ስናመሰግን፣ እድል ነው ለሱ አንተ ታላቅ ስንል፣ እድል ነው ለሱ እንባችንን ስናፈስ። ለእኛ ትልቅ እድል ነው። ፕሪቪሌጅ ለሱ የምንጨምርለት ምንም ነገር እመኑ። እግዚአብሔር እኔና እናንተ ከመኖራችን በፊት ነበረ። ይሄ መገለጥ የለባችሁ። ሰማይና ምድር ከመኖሯ በፊት እግዚአብሔር ነበረ። እሱ ከነበረ እኔ ለሱ መኖር ምን አላደርገውም? አላስፈልገውም። ያን ያህል ኢምፖርታንት አይደለሁም። ያን ያህል አያና ሴንተር ኦፍ ዘ ወርልድ አይደለሁም። እሱ ነው ማዕከሉ፣ ቅዱሱ። ክብር ለእግዚአብሔር። ሐዋርያት ሥራ ምዕራፍ 17 ይላቸዋል ሲናገር እግዚአብሔር ሰው ይመስል ዘንድ በሰው እጅ ምን አያደርግም? አይገለገልም። እሱ የሚጎድለው ነገር ምንም ስለሌለ ስናገለግለው እንኳን እሱ ስለጎደለው አይደለም። ክብር ለእግዚአብሔር። አንድ ሰው ምስጋና ምናምን እያለ ስንዘምር የሆነ ነገር አንሶት እኛ ዛሬ ምስጋና ካልጨመርን ዙፋኑ ወደ ታች ዝቅ ዝቅ የሚመስለውን ከሆነ ሰምታችኋል። ለንግግር ለአባባል በዝማሬ ውስጥ ነው የምንላቸው እነዚህ ነገሮች። አነሰ ወይ ልጨምርልህ ስንለው እግዚአብሔር የሁሉ ነገር እኮ ቁንጮ ነው፣ አያድግም። እግዚአብሔር እየሰማችሁ ነው። የምንም ነገር መጨረሻ ነው እግዚአብሔር። የውበት ሁሉ መጨረሻው ማን ነው? የደግነት ሁሉ መጨረሻው ማን ነው? የክብር ሁሉ መጨረሻው ማን ነው? ልክ እኔ ካላደረግኩኝ የአምልኮ ዴፊሽንሲ የሚያጋጥመው ዘማሪዎችን ለመንካት እያለ ግን ሁላችን የምር እንዲገባ ትልቅ ነው። እኔ ስዘምርለት ለእግዚአብሔር ልንል የሚገባው ጌታ ሆይ ምን አይነት እድል የሰጠኝ። እኔ ከእነዚህ የሚያስፈሩ ከሚባሉ መላእክቶች ጋር ከማይታወቁ ምን እንደሆኑ እንኳን ከማላውቃቸው ጋር አብሬ ቅዱስ ቅዱስ ለማለት በኋላ ደግሞ ስለ በጉ ልዘምር። የታረደው በግ ኃይል፣ ምስጋና፣ ክብር፣ ባለጠግነት ይገባዋልን የመረጥከኝ አንተ እግዚአብሔር። እድለኛ ነኝ። ተከባችሁ ያለው ሰው እድለኛ ነው። ከጸጋ የተነሳ ክብር ለእግዚአብሔር። ፓስተርነቴ ኢትዮጵያ ውስጥ በነበርኩበት ጊዜ ብዙ ሰዎች ቀሩ። ወጣቶች የሞቱ ሰዎች አሉ። አንዳንዶቹ መጨረሻቸው ሰዓት ላይ እየጸለይኩላቸው ቤተሰብ የሚሆኑ ሰዎች አጋጥመዋል። ትንሽ መሆናችን የሚጋቡት እዛ ቦታ ሚዲያዎች ነው ፉከራችን ማን ይካላል ከላይ ዛሬ በጣም የሚባለው ሁሉ አይደል? ለዚህ ነው መክሩ በጣም ግልጽ እኮ ይነግረናል። ሰው ወደ ለቅሶ ቤት ሲሄድ አንድ ነገር ያስተውል ይለናል። የሰው መጨረሻ
ብቻ እንታያለን። ቅድስናውን እንረሳለን፣ ልዩነቱን እንረሳለን። አጀባችን ሲበዛ የእሱን ቅድስና መዘንጋት እንጀምራለን። ኢሳይያስ ግን እግዚአብሔር ነበር ያየውና ሲያይ ምን ሆነ ልንገራችሁ። እዛ ላይ ብቻ 7 ሳምንት እናቆይ ነው። ቁጥር 3 ላይ ቁጥር 5 ላይ እኔም ማለት ወዲያው ከንፈሮቼ የረከሱብኝ ሰው በመሆኔ ከንፈሮቻቸውም በረከሱባቸው ሕዝብ መካከል በመቀመጤ ዓይኖቼ የሰራዊት ጌታን ንጉሡን እግዚአብሔርን አይተዋልና። ዓይኖቼ የሰራዊት ጌታ ንጉሡን እግዚአብሔር ስላዩ ጠፍቻለሁኝ፣ ወዮልኝ አልኩ። አይኖ ይጠፋብናል። እዚህ ጋር ራሱ እግዚአብሔር ሰዎች ሲገናኙት ሁሉ መጽሐፍ ቅዱስ ውስጥ ስንቱ አልኳቸው? ሁሉም ወዮልኝ። ከመልአክ ጋር ሲገናኙ ወይ ይዘረራሉ ወይ ወዮልኝ ነው። ወይ አንዳንዶቹ በስጋ ይሆን አላውቅም፣ በመንፈስ ይሆን አላውቅም፣ ለሰው የማይነገረውን አየው ይላል። እየሰማችሁ አንዳንዶቹ በጉልበቴና በግንባሬ ተደፋው ቆንኩ የሚለንም አለ። እንደ ዳንኤል ላይ ካየሁት ራእይ የተነሳ መንቀጥቀጥ ሰውነቴ ውስጥ ገባ። እንደ ሕዝቅኤል አይነቱ ፀጉሮቼ ቆሙ። አንድ እጅ መታ በሰማይና በምድር መካከል አንጠለጠለችኝ። እኔ መጽሐፍ ቅዱስ ውስጥ የማያቸው የእግዚአብሔር መገለጦች የሚያስፈሩ ናቸው። እኛ አካባቢ ያሉት አይነት አለ። እኛ ከማደጋችን የተነሳ እኮ ከእግዚአብሔር ጋር ብሎ ስልክ እናወራለን። ሄሎ ፓፓ ምን እያልክ ነው ጌታ ሆይ? እየሰማሁ ምንም ሰዎች አለ። በጣም ድራማችን ከፍተኛ ነው። ጀምራሁ እግዚአብሔር ይላል። እነዚህ ማለት ደህና ናችሁ? እነ ዮሐንስን ታስታውሳላችሁ? ገብርኤል የተገለጠለት ጊዜ ጌታን የተከተለ የነበረ ሰው ዮሐንስ ከተገለጠለት ነገር የተነሳ በጣም ከመፍራቱ የተነሳ ልሰግድለት እናደረግኳለ። አስታውሳላችሁ? እኛ ስዕል ላይ የለመድናቸው አይነት መላእክቶች አሉ። እነዚህ ህፃናትና ምራቁታቸውን እንዲህ ያለ እነሱም አይነት ባይብል ላይ የሉ። ከነጋራችሁ እና ዮሐን ማለት ኢሳይያስ እዚህ ቦታ ላይ ሲያየው ቅድስናውን ወዲያውኑ የእሱን ርኩስነት ነበር ያለው። እኔ ያለ ሲናገር አንደበቴ በጣም ምን ያደረገ ሰው ላይ ያቻ አይደለም፣ አንደበታቸው በረከሱ ሰዎች መካከል የምገኝ ሰው ነኝና እግዚአብሔር ወይ ይህንን ቅዱስ እግዚአብሔር ስላየው ምን አደረግኩኝ? ወዮ እንዳትሳሳቱ። ወዮ ማለት ዋው ማለት አለ። ወዮ ሲወስ ወዮ ወዮ ወ ይሄን ቋንቋ የብሉይ መጽሐፍቶች ላይ ስፔሻሊ ነቢያቶች ለእግዚአብሔርን ለሚቃወሙ ሰዎች ትንቢት ሲያመጡ የሚናገሩት የመጀመሪያ ደርጅ ወይ የሙሾ ቋንቋ ወዮ ለግብፅ፣ ወዮ ለባቢሎን። ታስታውሳላችሁ እንደዚህ አይነት ቋንቋዎች ኢሳይያስ ብዙ ብሏል ስለነዚህ። አሁን ግን ስለ ራሱ ያለ ወዮልኝ፣ ጠፍቻለሁ፣ አማንዳ ሞትኩ። የእግዚአብሔር መገለጥ ታሪክ እግዚአብሔር ነው። ቅዱስ እግዚአብሔር ነው። ውደዱኝ የሚላቸው እግዚአብሔር ይገባዋል፣ ይገባዋል። ከኔ ጋር ናችሁ ነው? ይገባዋል። ገንዘባችን፣ ህይወታችን፣ ለሱ መሞታችን ምን ያደርገዋል? ይገባዋል። ቅዱስ እግዚአብሔር ነው። ወዮልኝ ጠፍቻለሁ። ኢሳይያስ የትህትና ቋንቋ አይደለም፣ እውነት ነው። ከኔ ጋር ናችሁ ነው? ነገር ብዙ አማኞች በጣም የለመድነው የትህትና ቋንቋ
ለምሳሌ እኔ ተዘጋጅቼ መጥቻለሁ ለእናንተ ላስተምር። ከብዙ በፊት ስለሆነ የተነገረኝ አስቡበታለሁ። መጥቼ ጌታ ሆይ ነው ምንም አልተዘጋጀሁም ብል እናንተ ጌታ ቤት ልትሉ ትችላላችሁ። ውሸት የውሸት ትህትናዎች አሉ። ከኔ ጋር ናችሁ ነው ነገር አሉ። እዚህ ቦታ ላይ ያለው ወዮልኝ ጠፋሁኝ ሲል የምሩ እኔ ርኩስ ነኝ ሲል ይሄን ቅድስና ካየ ማን ነው እኔ ርኩስ ነኝ ማለት? ማን ነው ይባል? እያንዳንዱን ትእዛዞቹን የመጽሐፍ ቅዱሶችን ስታይ ስፔሻሊ በአዲስ ኪዳን የገነኑትን ስትመለከቱ እኔና እናንተ ያላፈረስነው የትኛው ሰው አልገደልኩ ይሆናል በጥይት ወንድሙ የሚጠራ ሰላይ አሁን እንዲያልፍ ከወንድሞቻችን ጋር ማንነጋገር ብዙዎቻችን አይወቅም። ቤተክርስቲያናችን ስኳር ውስጥ ሆኖ የማይነጋገሩ ሰዎች አሉ። እኔ ስመጣ መንገድ የሚለቁ ሰዎች አሉ። አንዳንዶቹ ደግሞ መንፈሳዊ ያደርጉታል። ክርስቶስ የሞተልን ወንድምህን ወይም እህትህን ስታይ ሰላም ላለ ማለት ይህን ልጅ ሳየው ውስጤ ምን አለ? የትኛው ውስጥ እንደሆነ ባላውቅም ውስጥህም እንዲጨቆነህም ምንም አለህም ውደድ የተባለ ለወንድሞቻችን ነፍሳችንን አሳልፈን ልንሰጥ ይገባናል። ሪሊ ዱዩዱታ እንሰጣለን ወንድሞቻችን ነፍሳችንን በጣም ርቀናል። ወንድማችን አንድ ጉድለት ላይ ብናገኘው የእሱን ጉድለት የእሱን ኃጢአት ከመሸፈን ይልቅ በጸሎት ሰበብ የእሱን ኃጢአት ለመናገር የምንቀድም ሰዎች ነን። ሰምተሃል ስለ ዘቀሊት አልሰማሁም ወይ እንጸልይላት ምን ሆነች ነው እንጸልይላት የመናገር እንጸልይላት ምን ሆነች አላገባችን ግን ቁዝነት ሲባል አግብተው ስላረገዙ ሰዎች ለማውራት ያን ያህል አልወጡ ከመንገዱ ወጣ ያለ እየደገፉ አይደለም ያን ግን በጣም ክፋት አለ ናቸው። የፍቅር ብዛት ፍቅር የኃጢአትን ብዛት ይሸፍናል። ለእኛ አይሰራም። አጋባቸው ቃል አልናገርም ስለ ሰው አላወራም ብላችሁ ወሰናችሁ ታውቃላችሁ። በኋላ ይበላል። ሞክሩ እስኪ ለአንድ ሳምንት ከዚህ ወዲህ ስለ ማንም አላወራም ብላችሁ ዛሬ ጌታን ሰው ሰክሮ ሲመጣ ብታዩ በዚህ ቦታ ላይ ከነጋናችሁ ሰክሮ ሲመጣ ብታዩ በዚህ ቦታ ላይ ወንድሜ አይዞህ ጌታ ነፃ ያወጣሃል እንለዋለን። ድንገት ከአንድ ወር በኋላ ቸርች ውስጥ ከለመደ 3 ጥቅሶችን ከለመደ በኋላ ስቲል ከአልኮል ነገር ጋር የተያያዘ ነገር ካጋጠመው የሚታገል ከሆነና ልክ ሲመጣ ከሸተተን እንኳን ምንለው ነገር አለ። ጌታ መቀመጥ እንኳን አብረን እናደርግም አንፈልግም። ቤታችን ይመስላል ኤክስፐርቶች ነን ብዙዎቻችን። ሚስቶቻችንን ለመስደብ አንደኛው አንዳንዶቻችንን ይማታል። ያ አሜሪካን ነፃ አወጣን እንደዛ ነገር እግዚአብሔር ፊት ስንል ሌሎች 2 ሰዎች ናቸው። ለዚህ ነው እሱ ቅዱስ ነው ብላችሁ ክብር ለእግዚአብሔር። እሱ ቅዱስ ነው። ሰው አለ አትሉትም። እሱ ሰው አለ ታስታውሱታላችሁ። ኢትዮጵያ ሽንት ቤት በር ሲንኳኳ ሰው አለ የምትሉት እሱ አለ አትሉትም። አለ ሰው ራቁትነታችንን የሚያውቅ አጭበርባሪ ምን አንሆኑ የሚያውቅ ቅዱስ ይሆናል። ለዚህ ነው ኢሳይያስ ይህንን ሲያይ አንደበቴ ሁሉ ነገር አልናገርም ጨርሳለሁ። ወዲያው ምን እንደሆነ ታውቃላችሁ? ይሄ ኢንፊኒትሊ ትልቅ የሆነ አምላክ፣ ይሄ ቅዱስ የሆነ አምላክ፣ ክብር ለእግዚአብሔር። ይሄ በቅድስናው ማንም የማይመሳሰለው አምላክ፣ ክብር
እግዚአብሔር hundreds and hundreds billions ቋጥሮችን ስማቸው የሚያውቅ hundreds ትንሽ በሆነች ምድር ላይ የምንኖር ምድራችን ካሉት ጋላክሲዎች ጋር ስታየው በጣም ትንሽ ነች። ታውቃላችኋል? እና ገቡና እስኪ ፒክቸሮችን ጉግል አድርጉ። በጣም ትንሽ ነች ምድራችን እና ዳዊት ይሄ የገባው ይመስለኛል። ታስቡ ዘንድ ሰው ምንድን ነው? ትጎበኘው ዘንድ የሰው ልጅ አንተ ከመላእክት ጥቂት አሳነስከው። ሳታሳሳላችሁ በነሱ ምንድን ነው? ፍጥረቱን ሁሉ ለእሱ ምን አደረግለት? አስገዛለት። ግን ታስበው ዘንድ ሰው ደግሞ ይዝስ ማለት ለእኛ መጥቶ ይሞትልን ዘንድ ለእኔ ይንጠለጠልልኝ ማን እኔን ውደደኝ ይለኝ ዘንድ ምን ስራ አለ? ኢሳያስ ልክ እንደዚህ ሲል ከመላእክቱ አንዱ መፍትሄው እሱ ጋር ነው። ክብር ለእግዚአብሔር። ወዮልኝ፣ ጠፋሁ፣ እርኩስ ነኝ፣ አቃተኝ ለሚለው ሰው እግዚአብሔር መፍትሄ አለው። ክብር ለእግዚአብሔር። ለሚለው ሰው የሚንጠባረረው ሰው ነው። ስለ ትዕቢት መናገር እፈልጋለሁ። እግዚአብሔር ከሚጸየፋቸው ነገሮች አንዱ ትዕቢት ነው። ትዕቢት ስለ ራስ የሆነ ከልክ ያለፈ አመለካከት ማለት ነው። እግዚአብሔር ከሆናችሁ በላይ ስታስቡ ትዕቢት እግዚአብሔር ትዕቢተኞችን መጽሐፍ ቅዱስ ሲናገር ይጸየፋል፣ የትዕቢተኞችን ቤት ይነቅላል ይላል። እግዚአብሔር ከሚጠላቸው የመጀመሪያ ነገር አንዱ ትዕቢተኛ ምንድን ነው? አይን ነው ይላል። እግዚአብሔር ለትሑታን ጸጋን ይሰጣል ይለናል አዲስ ኪዳን። ትዕቢተኞችን ግን ያደርጋል? ወገኔ እግዚአብሔር ተቃውሞ አይደለም፣ አዎንም ሆኖ አልቻለም። ትዕቢት ለራስ ያለፈ ያለ አመለካከት ነው። ቶሎ ስህተትን የማይቀበል እንዴት እናገኛለሽ? ባሎች የሆኑ ሲያቀጠን ታውቃላችኋል። ሚስቶቻችን ይቅርታ ለመጠየቅ ምክንያቱም ራስ አስማምቱ ብዙ አመት ስለቆያችሁ ትዳር ገና 7 ዓመት ሌላ ጊዜ የሚያጋጥመን ሰው ቶሎ አንሰበር። ይህ ሰውዬ ስለተሰበረ የእግዚአብሔር መልአክ መጥቶ ረክቻለሁ ያለበት ቦታ ላይ ከመስዋዕቱ ላይ እሳት ውጠት አምጥቶ ምን እንዳለው ታውቃላችሁ አይደል? ክብር ለእግዚአብሔር። ከሱራፌልም አንዱ እየበረረ ወደ እኔ መጣ። በእጁም ከመሰዊያው በቁጠት የወሰደው ፍም ነበር። አፌንም ዳሰሰበትና እነሆ ይህ ከንፈሮችህን ነክቷል፣ በደልህም ከአንተ ተወገደ፣ ኃጢአትህም ተሰረየልሃል። ክብር ለእግዚአብሔር። አስሌው ይላል ወዮ የሚል ሰው ወደ እግዚአብሔር ይቀርብ። ክብር ለእግዚአብሔር። እኛ ቅናችሁ ማንኛቸው ወጣቶች ኖሩ እናገር ፈልገው ነገር የለም። የሚያስቸግረን ነገሮች አሉ ብዙ የምናያቸው ከእግዚአብሔር ጋር የሚተካከሉብን ነገሮች ወዮ የምንልበት ወዮ ስንል እግዚአብሔር ነው መፍትሄው ከኛ ባይዘዌ እዚህ ክፍል ላይ ነው ኢሳያስ ምዕራፍ 53 ያለው እሱ መጽሐፍ ታስታውሳላችሁ። እርሱ ስለ መተላለፋችን እርሱ በደላችንን ተሸከመ፣ እርሱ ደዌያችንን ተሸከመ። እግዚአብሔር በደዌ ያጠቃው ዘንድ እናደረገ ፈቀደ። በእሱ ቁስል እኛ ምን አደረግን? ተፈወስን። እግዚአብሔር ለመፍትሄ አርጎ መስዋዕት ሲያቀርብልን ያለ ኢሳያስ ምዕራፍ 53 ላይ ዛሬ ነግራችሁ አንድ ነገር አለ። ይህንን እግዚአብሔር እንድትወዱት የሚያደርግ ብዙ ምክንያት አለ። ቅዱስ ነው፣ ያስፈራል። ራሴን ሳየው ከእሱ ጋር እርኩስ ነኝ፣ መቅረብ እንኳን ምን አላደርግም አልችልም። አዳም እንዳደረገው መሸሸግ ነው ስራ። ነገር ግን አይዞህ የሚል የሚያልፍ ደግሞ አባት ነው፣ መፍትሄን የሚሰጥ አባት ነው። መክፈል ስለማልችል የሚከፍልልኝ ደግሞ ምንድን ነው? እሱን በራሴ መውደድ ስለማልችል እሱን እንድወድ የሚያደርገኝን ፍቅር በመንፈስ ቅዱስ በእኔ ውስጥ የሚያፈስ ነው። አሜን።
ድንጋይ ስለሆነ ልቤን የሚያፈርስ ስጋ አልቦ የሚለውጥ ከዛ ወዲህ ነው ያላቀ ማለት ነው። አለበለዚያ በጣም የተደበላለቀ ነገር። ክብር ለእግዚአብሔር። እንድንወደው እየጠራን ያለው እግዚአብሔር ቅዱስ እግዚአብሔር፣ እንድንወደው እየጠራን ያለን እግዚአብሔር ንዑድ እግዚአብሔር፣ እንድንወደው እየጠራን ያለው እግዚአብሔር ራሳችንን ማንነታችንን ቁልጭ አድርጎ የሚያሳይ፣ እንድንወደው እየጠራን ያለን እግዚአብሔር ደግሞ ለችግራችን በሙሉ መፍትሄ ያለ እግዚአብሔር። ክብር ለእግዚአብሔር። እንድንወደው እየጠራን ያለው እግዚአብሔር ቅድስናውን ካሳየን በኋላ፣ ኃይሉን ካሳየን በኋላ፣ ኃጢአታችንና በምህረቱ ይቅር ካለን በኋላ፣ በደል ተሰረየልን ኃጢአትን ደግሜ አላስብም ካለን በኋላ ያው ይልካል እግዚአብሔር። ክብር ለእግዚአብሔር። ፕሮግረሱን እንድታዩት ፈልጋለሁ። ከዚህ ወዲህ አይሆ ዝማሬው ካለበ በኋላ በጣም ነው እንዳት ፕሊዝ ዝማሬው ለእናንተ አይደለም፣ ለማን ነው? ባይዘው ልነግራችሁ እፈልጋለሁ። እኔና እናንተ ለስራ ስንሯሯጥ ሌሊት ካሸር ላይ ስንቆም ወይም መኪናችንን ስንነዳ ይሄ ምስጋና ምናደርግም እኔና እናንተ ደግሞ ጆሮአችንን ስንጎረጉር ጽዳት ዘመቻ ስናደርግ ይሄ ምስጋና ምናደርግም ጆሮን ልታደርገው ፈልገው ከዚህ ጋር ከእኛ አልተጀመረም፣ በእኛ ማለት ቅዱስ እግዚአብሔር ሲወልድ ቅዱስ እግዚአብሔር እናቀርብ ምን የሚያደርገን የሰራነውን ነገር እያወቀ መታችሁ በፊት የተናገሩ የሚል እግዚአብሔር ባይዘው ልጆቻችሁን እኮ ታደርጋላችሁ። እሱ ልጄ እናደርጋለሁ ያደረገውን ነገር በጠራራ ፀሐይ እያየው ምንድን ነው ያደረገው? ቤተን አንዳንዴ እንደኔ ይሆናል። እኔ በእግዚአብሔር አይ ዳዲሙ ንገረኝ ውሸትን እንዲማስተማር አልፈልግም። በጠራራ ፀሐይ ጠቀም አድርገን ቀይ መብራት ገሰ እግዚአብሔር ፊት ስንቀር ጌታ ችግር አለ ብዙ ችግር አለ ያለብን እያንዳንዱ ነገር እናደርጋል ያውቃል። ውሸት ከሆነ ችግር በእግዚአብሔር ፊት ጌታ ውሸት በሰዎች ፊት ሄደ እኔ ለአንድ ጓደኛ ያደርጋለሁ አንድ ቀን ለምን ዋሸው አላውቅም ዋሸው እውነተኛ ንስሐ የዛ ጊዜ ነበር። ስልክ ደወልኩኝና ለምን እንደሆነ እዚህ ጋር የነገርኩ ምን እውነት አቤት እንዴት እንደተዋረድኩ ነግራችኋቸው አገልጋይ ነበር በዛን ሰዓት። ከዛ ወዲህ ግን ነፃ ሰው ዋሽቸው አላውቅም። ትጠነቀቃላችሁ፣ ነፃ አውጣቸው ለምንድን ነው ብላችሁ አባታችሁ ፊት የምታወሩት? ክብር ለእግዚአብሔር። ክብር ለእግዚአብሔር። ያለፈው ነገር ምን አድርጓል? የኔና የእናንተን በደል አልቆጥርም ያለ እግዚአብሔር አለ። ዛሬ እንድትለማመዱት አልፈልግም። ክብር ለእግዚአብሔር። ሁላችን አድርጉት። እኔ በቤተሰብ ያደርግ ያወጣል ልታደርጉት ፈልጋል። ዛሬ ግን እግዚአብሔር ፊት ከእግዚአብሔር ጋር እግዚአብሔር ሆይ ቅዱስ ነህ አንተ፣ ብዙ የተላመድኩ ነገር አለ፣ እርዳኝ እርዳኝ።
በተላመድኩ ነገሮች ሁሉ እግዚአብሔር ምን አደረገ? ቅድስናን ላከ። በዚሁ ጸሎት ላይ ያለን አንድ ክፍል አንባለን። ሁላችንም እንጸልያለን። በጸሎት መንፈስ እንሆናለን። በልባችሁ ከእግዚአብሔር ጋር ተገናኙ። እህቶቼ፣ ወንድሞቼ፣ እናቶቼ፣ አባቶቼ የምነግራችሁ ነገር ይሄ እሱ ቅዱስ ነው። ከዚያም በኋላ አየሁ፣ እነሆ በሰማይ የተከፈተ ደጅ እንደ መለከትም ሆኖ ሲናገረኝ የሰማሁት ፊተኛው ድምፅ ወደዚህ ይውጣና ከዚህ በኋላ ሊሆን የሚያስፈልገውን ነገር አሳያለሁ አለ። ወዲያው በመንፈስ ነበርኩ፣ እነሆ ዙፋን በሰማይ ቆሟል፣ በዙፋኑ ላይ ተቀማጭ ነበር። ተቀምጦም የነበረው በመልኩ የኢያስጴድን የሰርዲኖንን ዕንቁ ይመስል ነበር። በመልኩ መርግድን የመሰለ ቀስተ ደመና በዙፋኑ ዙሪያ ነበር። በዙፋኑ ዙሪያ 24 ዙፋኖች ነበሩ። በዙፋኖቹ ላይ ነጭ ልብስ ለብሰው በራሳቸው የወርቅ አክሊል ደፍተው 24 ሽማግሌዎች ተቀምጠው ነበር። ከዙፋኑ መብረቅና ድምፅ ነጎድጓድም ይወጣል። በዙፋኑ ፊት 7 የእሳት መብራቶች ይበሩ ነበር። እነሱም 7ቱ የእግዚአብሔር መናፍስት ናቸው። በዙፋኑ ፊት ብርሌ የሚመስል የብርጭቆ ባህር ነበረ። በዙፋኑ መካከል በዙፋኑ ዙሪያ በፊትና በኋላ ዓይኖች የሞሉባቸው 4 እንስሶች ነበሩ። ፊተኛው እንስሳ አንበሳን ይመስላል። ሁለተኛውም እንስሳ ጥጃን ይመስላል። ሦስተኛውም እንስሳ እንደ ሰው ፊት ነበረው። አራተኛውም እንስሳ የሚበረሩ ንስር ይመስላል። 4ቱም እንስሶች እያንዳንዳቸው 6 ክንፎች አሏቸው። በዙሪያቸውና በውስጣቸው ዓይኖች ሞልተውባቸው ቅዱስ 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 የነበረውና ያለው የሚመጣው ሁሉን የሚገዛ ጌታ አምላክ እያሉ ቀንና ሌሊት አያርፉም። ቅዱስ 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 የነበረውና ያለው የሚመጣው ሁሉን የሚገዛ አምላክ ጌታ እያሉ ቀንና ሌሊት አያርፉም። እንስሶቹም በዙፋን ላይ ለተቀመጠው ከዘላለምም እስከ ዘላለም በሕይወት ለሚኖረው ለእርሱ ክብርና ውዳሴ ምስጋና በሰጡት ጊዜ 24ቱ ሽማግሌዎች በዙፋን ላይ ለተቀመጠው ፊት ወድቀው ከዘላለም እስከ ዘላለም በሕይወት ለሚኖረው እየሰገዱ ጌታችን አምላካችን ሆይ አንተ ሁሉም ፈጥረሃልና ስለ ፍቃድህ ሆነዋልና ተፈጥሮማልና ክብር፣ ውዳሴ፣ ኃይልን ልትቀበል ይገባሃል እያሉ በዙፋን ፊት አክብራቸው ያለዋል። ሁላችንም እስካለን ጥያቄዎች በእግዚአብሔር ፊት እጆቻችንን ዘርግተን በሕይወቴ ላይ አንተ ቅዱስ ነህ፣ በኑሮዬ ላይ አንተ ቅዱስ ነህ፣ በማልፍበት ነገር አንተ ቅዱስ ነህ እግዚአብሔር ነው ትፈልጋለህ። ሁላችንም በጥቂት ጊዜ ይሽልታለ Yeah.
you.